የምሳሌ ሀሳብ ተሳካ። ብሩክና ቅድስት አንድ ላይ አደሩ። ዝና ውጥር ውጥር እያለ ሄዶ የእጁን አግኝቶ ወደ ቤቱ ተመለሰ። ብሩክ ከዚህ በኋላ እንደማይለቀውና እስከ ዛሬ ድረስ ሲያሰቃዩት የነበሩትን በሙሉ እንደሚበቀላቸውም ለራሱም ሆነ ለሌሎቹ እንዲሁም ለቅድስት ነገራት። ብሩክ ለቅድስት አሁን ሁሉ ነገር ተስተካክሏል፣ ባንቺም ደስተኛ ነኝ፣ ለምሳሌ ያደረግሽልኝን በሙሉ በጣም ነው ማመሰግነው፣ አሁን ምን እንዲያደርግልሽ ትፈልጊያለሽ በሚላት ሰዓት ቅድስትም እየተሽኮረመመች እንድታከብረኝ ይፈልጋለሁ ትለዋለች። ብሩክም ታዲያ እኔ አላከብርሽም እንዴ ይላታል። እና ቅድስትም እንደዛ ስላልኩ በጣም ይቅርታ ስለዋለች። እና እኔ ሳላከብርሽ ቀርቻ ቃለሁ እንዴ አንቺ በጣም የዋህ ልጅና ደግ ልጅ ነሽ እያለ እንግዲህ እሱም እየተቅለሰለሰ ምክንያቱም እሱም ይወዳታል፣ የእሷ ደግሞ ለየት ይላል። ነገር ግን ብሩክ ቅድስት እንደምታፈቅረው እንደምትወደው ገብቶታል። ቅድስትም እየተቅለሰለሰች ለማውራት ትሞክራለች። ብሩክ ምንድነው ልታወሪኝ የፈለግሽው? ሳትፈሪ ዘና ብለሽ አውሪኝ ይላታል። እሷም ታዲያ አሁን እኔ እድሜ እየሄደ ነው ስትለው እሺ እና ታዲያ እና ቅድስትም እኔ ዘር መተካት አለብኝ፣ ወደ ሀገሬ ተመልሼ ማግባት አለብኝ ትላለች። ነገር ግን እሷ ማግባት የምትፈልገው መውለድ የምትፈልገው ከብሩክ ነው እና ብሩክም ይሄ ነገር ገብቶታልና እና እንደዛ ነው እንደምትዩ በሚላ ሰዓት አዎ ጋሽ ትለዋለች። እና ባላማረኝ እያልሽ ነው ቅድስት? እና እንዴት ነው አልጋዬን አንጥፈሽልኛል ሲላት በጣም ተርበተበተች፣ ደነገጠች። አዎ ግን መልሼ ላንጥፈው ትለዋለች። እሺ ይላታል። እንግዲህ ካነጠፈች በኋላ የተፈጠረውን እኔ አልነግራችሁም፣ እንግዲህ ምን እንዴት ተፈጠረ እናንተ ድረሱበት ማለት ነው። እና አሁን እንግዲህ ቅድስትና ብሩክ ሊጣመሩልን ነው። አንድ ላይ ካደሩ ከላስ አለቀ ማለት ነው። ነገሩ አለቀ። የምሳሌም ሀሳብ ተሳካ። ምሳሌም እማዬ ያለች ልትጠራት ነው ማለት ነው። እንዲሁም ዳጣ ራሱ ለብሩክ ለመንገር ፈልጋ ነበረ። ምሳሌ በጣም ነው የምትወዳት ቅድስትን። አሁን ራሱ እኮ እዛው እያወሩ ነው እና ለምንድን ነው እንትን እናቷ ማታረጋት ለማለት ፈልጋ ነበር። ነገር ግን ቀየስ አደረገችና ለምን እህትና እህት አታረጋቸውም ስትለው ነበር። ነገር ግን ዳጣ ምን ልትል እንደፈለገች ገብቶታል ብሩክ። ሁሉም ሰው ብሩክን እንደምትወደው ቅድስት ሁሎችም ያውቃሉ። ነገር ግን አሁን ላይ ብሩክም ገብቶታል እንደምታፈቅረው። ስለዚህ ቀጣይ እንግዲህ የብሩክንና የቅድስትን የፍቅር ሁኔታ እንጠብቃለን ማለት ነው። እንዴት ተፋቀር እሷ ታፈቅረዋለች፣ እሱም ደግሞ ይወዳታል። ነገር ግን እንደዚህ ለትዳር ወይም ለፍቅር ብዙም አልነበረም። ያን ጊዜ ደግሞ እንደዛ ያልነበረበት ምክንያት ሁሉ ሙሉ ትኩረቱን ልጁ ላይ ስላደረገ ነበር። አሁን ልጁ ታከማ መታለች። አሁን ጉዞ ወደ ፍቅር። ባለፈው ክፍል እንግዲህ ሞገስ እንደዛ አይኑን አፍጥጦ ነበረ። እንዲሁም ደግሞ ወደ ኪሱም ገባ ወጣ እያለ ነበር ማለት ነው። እና የዝናን ጭንቅላት አፈራረሰው እንዴ እያልን ነበር። ነገር ግን እሱ እንደዛ ሲደናገጥና ሲደነባበር ልክ ዝናን ያየ ነበር የመሰለን ይሆንና ያው እንግዲህ ለድራማው ድምቀት ነው እንደዛ የተወራጨብን ሞገስ ዳጣንና ብሩክን ስላየ ነበር። ነገር ግን ብሩክን ማግኘት ስለማይፈልግ አይቷቸው ልክ እንዳላየ መስሎ ተመልሷል። ለምንድነው ብሩክን ይዘሽ የመጣሽው ይላታል። እሷም ደግሞ ለምንድነው ብሩክ እኮ ራሱ ነው አንተ ማግኘት ፈልጎ ነው የመጣው ስትለው ይኸውልሽ እኔ እንደዛ ማድረግ አልፈልግም፣ ማግኘት አልፈልግም እና አሁን ዝና እየተከታተላቸው ስለሆነ ጥንቃቄ አድርጉ ብሎ ስልኩን የዘጋና እሱ ሞዴሉ ላይ ይሄዳል። ይሁንና ዝናና ማህሌት እየተከታተሏቸው ስለነበረ ብሩክና ዳጣን ያው መንገድ ላይ ተገናኝተዋል። ከተገናኙ በኋላ ግን ዝና አካኪ ዘራፍ አለ። ያበበ ዲመሳ ልጅ እያለ እንግዲህ ዝና ቤት ጉራ እንግዲህ በዚህ በጉራው ማህሌትም ፍቅር ይዟታል ማለት ነው። አቤት ግርማ ሞገስ፣ አቤት ጉራ አላለችም እንዴ? ጉረኛ ሰውማ ያስጠላል። እንዴት ነው ጉረኛ ሰው ደስ የሚለው? ወንድ ማለት በተግባር እንጂ በጉራ አይደለም።
ዳጣ በጣም ነበር የፈራቸው ዝናን ስታየው ማለት ነው። እንግዲህ ለአንተ ልትገጥመው ነው እንዴ? አንተ ዝናን ከገጠምክ እኔ ደግሞ ማህሌትን እጠፈጥፋታለሁ ስትል ነበር። እንግዲህ ዳጣ ያው ለማህሌት አታንስም፣ ዝናን ነው በጣም የምትፈራው። እና ዝናና ማህሌት ወደ ብሩክ ሲመጡ ሰላም ካላቸው በኋላ እሺ ማህሌት አለሽ እንዴ በህይወት? እኔ እኮ ክሎሮክስ ጠጥታለች ሲሉ ሰምቼ ነበረ ይላታል። እሷም ትናደዳለች እንደዛ በሚለሳት ለምንድን ነው የምሞተው? ለማን ብዬ ነው የምሞተው ብላ እንግዲህ ትፍጨረጨር ነበር። ዝና ታዲያ አሁን አንተ ዝም ብለህ አትለፍልፍ፣ አላስፈላጊ ነገር አታውራ ሲለው ብሩክ በጣም ይናደድና ትሰማለህ፣ እኔ የማወራውን አንተ አይደለህ የምትመርጥልኝ። አቤት የዝና ጉራ ደግሞ ይለያል። እንደዛ ሲለው ሲስቅም ነበር። ነገር ግን ጥርሱን አራግፎለታል ብሩክ። መጀመሪያ ላይ ዝና ሲደበድበው ብሩክ ሲወርቅ በጣም ነበር የፈራሁት ማለት ነው። በመጨረሻም ዳጣ በዚህ በድንጋይ ልበለው እንዴ በዚህ በድንጋይ ልበለው እያለች ስታወራ ከዛ በኋላ ዝናም ዳጣን ሲመለከት ብሩክ ደግሞ ግልብጥ አድርጎ ተነስቶ እንግዲህ አናቱን ብሎታል ማለት ነው። እንግዲህ ማህሌት መማጣን ትጀምራለች። እባክህ ብሩክ እባክህ እንዳይሞትብህ፣ ምክንያቱም ከዚህ በፊትም ሉላ ጭንቅላቱን ብለው ተሰፍቷል ጭንቅላቱ፣ ኧረ እንዳይሞትብህ ብላ ማህሌት ራሱ እኮ ጉልበት የላትም። ልክ እንደ ዝና ነው በቃ እንደ ዝና ነው ጉራ ብቻ። ብሩክ በዛ መካከል አንዲት ውስታ ያስታውሳል ቅድስት ያለችውን ነገር ማለት ነው። ቅድስትም አሁን ሁሉ ነገር ተስተካክሎልሃል፣ አዲስ ህይወት መጀመር አለብህ ትለዋለች። እሱም ታዲያ ያለፈ ህይወቴን ታላስተካከል ታልደመስስ አዲስ ህይወት መጀመር ብሎ ነገር የለም እና ቅድስት ታዲያ እና መደምሰስ ነው ትለዋለች። ብሩክም ያለፈ ህይወት ሀዘን ብቻ ሳይሆን ብዙም ደስ የሚሉ ነገሮችም ነበሩት እና ቅድስትም ታዲያ መጥፎን ለመርሳት ሲባል ጥሩዎችም ይደመሰሳሉ እና ብሩክም አይ የትናንትና ትዝታ ነው፣ ያለ ትናንትናን ደግሞ ነገ መኖር አይቻልም። ቅድስትም ታዲያ እና እንግዲህ ያለ ትናንትና ህይወት አልጀምርም እያልክ ነው ጋሽ በምትለው ሰዓት አይ ብዙ ነገር አሳልፍ ያለው ትናንትና እና እስከ ዛሬ ሲያሰቃዩኝ የነበሩ ሰዎች እነዛ መጥፎ ጊዜያቶች አሁን ላይ ማለቅ አለበት ብሎ እንግዲህ በፊት ሲያወሩ የነበሩትን አስታወሰና ከዛን እንግዲህ ዝናን ገጠመው ማለት ነው። ዝናን ከዚህ በፊት ከሉላ ጋር ያወሩትን ማስታወስ ይጀምራል። ሉላ አንቺን ባጣ ምን እንደማደርግ ታውቂያለሽ? እና ሉላም አላቅም ትለዋለች። እሱም ታዲያ እሞታለሁ ይላታል። እሺ እኔ በሞትስ ትሞታለህ ወይ ስትለው ግን አልሞትም አላት። አልሞትም ካላት በኋላ ግን እና ታዲያ አንቺን ታጣሁኝ እሞታለሁ ለምን ትለኛለህ? እሱም ታዲያ አይ አንቺ በህይወት እያለሽ ካጣሁሽ ማለቴ ነው። እና ሉላም እንዴት ማለት እንድታጣኝ እንደምችል አንተ ያኔ የምታጣኝ ይመስልሃል ትለዋለች። እሱም ደግሞ አዎ ምክንያቱ ደግሞ ሞገስ በህይወት አለ፣ በህይወት እያለ ደግሞ ሞገስ አንቺን አይተውልኝም ይላታል። እውነትም እንዳለውም ይኸው ላጥ አድርጎታል ሞገስ። ሉላና ሞገስ አሁን አለማቸውን እየቀጩ ይገኛሉ። እንግዲህ ሞገስ ቀጠል ያርግና እኔ የምልሽ ሉላ ነገ ትሞቻለሽም ብትባይ ምንድን ነው የሚጸጽትሽ ይላታል። እና እኔ የሚጸጽታኝ ከዝና ጋር ያሳለፍኳቸው ደስ የሚለኝ ጊዜ ደግሞ ካንተ ጋር ያሳለፍኩት ነገር ነው ትለዋለች። ከዝና ጋር እንግዲህ ጥሩ ልብስም ነጭ ልብስ እንኳን አትለብስም ከዝና ጋር እያለች ሉላ። ሞገስም ታዲያ ሌላ ነገር አይጸጽትሽም ወይ? አሁን ለምሳሌ እኔ እንደናፈኩሽ ብሞት አይጸጽትሽም ይላታል። እንግዲህ አብሮ ለመተኛት ፈልጎ ነው እንደዛ ዳር የሚለው ነበር። እሷም ያው ነገሩ ምን ለማለት እንደፈለገ ስለገባት ምን ለማለት ፈልገ ነው ብላ ፈገግ ትላለች። አይ እንደዚህ እንደራብሽ ቢሞትስ ብዬ እኮ ነው ይላታል። እና ስነ ስርዓት ያስተለዋለች። እንዴ ምንድን ነው ለንስሐ አባታችን ሁሉን ነገር ተናገረን የለም እንዴ ይላታል። እና አባኮ አልፈርድም ብለውናል ይላታል። እሷም ታዲያ እና አልፈርድም ያሉት እኮ አሁንም ቢሆን ዝና ነው ባልሽ ብለው እኮ ነው፣ ስለዚህ በባለ ሌላ ነገር ማድረግ ኃጢአት ነው ትለዋለች። እሱም እንግዲህ ከዝና ጋር በፍርድ ቤት ሄደው ወረቀቱን እንደሚፋቱ ይነግራታል። እና መጨረሻ ላይ እንግዲህ ዝና ዳጣና
ሞገስ የዳጣም ቤተሰቦች አግኝተው በሩን እያንኳኩ ነበረ ያለቀው። ከዛም የተከታተላቸው ልጅ ስላለ ይደውልና ለማህሌት ይነግራታል። ለማህሌት ሲነግራት እሷም ደውላ ለዝና ለመናገር ስትሞክር ኢፍራታ ታቆማታለች። ታይ እንደዛ ማድረግ የለብሽም። እንዴት አሁን ዝናና ወድጄዋለሁ ከዝና ጋር መሆን እፈልጋለሁ አላልሽም እንዴ? እና በምትላት ሰዓት እና አሁን አንቺ እሱ ዝና ሉላን ታገኘ እንዴት ብሎ ነው ካንቺ ጋር ሊሆን የሚችለው ብላ ሐሳቧን ታስቀይራታለች። አንቺ ልክ ነሽ እኮ እውነትሽን ነው አሁን እውነት ተናገርሽ ብላ እንግዲህ የኢፍራታን ሐሳብ ተቀብላ ለዝና መደወሉን ትታዋለች ማለት ነው። ማለት ለምን አሁን ዝና ሉላን ታገኘ ማህሌትን አይፈልጋትም ማለት ነው። ስለዚህ ያላት አማራጭ ዝም ማለት ነው። አሁን እንግዲህ ዝና የማህሌት ይሆናል። ማህሌት ጠብ ታደርገዋለች ዝናን። እሱ መሽም ልቡ ያለው ሉላ ጋር ነው። ለማንኛውም እናያለን ቀጣይ ክፍል 68 የሚፈጠረውን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮች ላይክ እና ሼር እያደረጋችሁ አበረታቱን። መልካምነት ለራስ ነው። ላይክ አድርጉ፣ አትከፍሉበትም ማለት ነው። አይታችሁ ለምን ትወጣላችሁ?